አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አላችሁልኝ ወይ? ሰላም ናችሁ? እኔ ጋር አልሐምዱሊላህ። ሰላማችሁ ባላችሁበት ብዝት ትተርፍ ይበልልኝ። እዚህ ጋር ሽንኩርት ጠብሼ ያለው ዛሬ እንሰራው ብሪያኒ ነው። ብሪያኒ አብረን እንስራ ማለት ነው። እሺ ሽንኩርት ጠብሼ ያለው እዚህ ጋር ግማሹ ያክል ይበቃዋል። አሁን አህመር ሆኗል። ግማሹ ያክል አወጣዋለሁ። ያው ቪዲዮ እንዳይረዝምባችሁ ብዬ ነው ከመጀመሪያ ሳስገባ ያላሳየኋችሁ ማለት ነው። ትረዱታላችሁ። ያው የሰው ቤት ቪዲዮ እንኳን መቅረጹ ከባድ እንደሆነ ትረዱኛላችሁ። እና እዚህ ጋር ትንሽ አቀረው አሁን ደጃጅ አስገባለሁ። ደጃጅ ታጥቦ ተዘጋጅቶ ደጃጅ አለኝ እዚህ ጋር ደጃጅ አስገባለሁ። እሺ ውድ ቤተሰቦቼ እዚህ ጋር አሁን ደጃጁ በዚህ መልኩ ቀይ ሆኗል። እዚህ ጋር ደግሞ ቱምና እንደዚህ ቆራርጬ አንድ ራስ ቲማቲም ማለት ነው አረጋለሁ። ይኸው ቱም አሁን አረጋለሁ። ከሱ ጋር ትንሽ ይቀላል። ከተደረገ ጋር ትንሽ ይቀላል። ያው ቱም እንዳወጣችሁት ነው። በጣም ነው የሚያጣፍጠው። ያጥጣል ለቤት እንደገና እቺ አንድ ራስ በዚህ መልኩ ቆራርጬለታለሁ። አንድ ራስ ቲማቲም ለነገር ማለት ነው ሲጨረስለት። ከዛ ቀጥዬ ይኸውላችሁ እዚህ ጋር ቅመማ ቅመም እንሸክላለኝ። እዚህ ጋር ዝንጅብል፣ እዚህ ጋር በፍልፍል ቦድራ፣ እዚህ ጋር የኛ አገር ኮሮርማ ፈጫሁት ነው። ምግብ በጣም ነው የሚያጣፍጠው እውነት ለመናገር። እዚህ ሀገር እኔ በራሴ ነው ኮሮርማ ገዝቼ ሴትዮዋ ገዝታልኝ ፈጫሁት ቤት ማለት ነው። የተለያየ ዛተር ምናምን ነገር አስገብቼ ፍልፍል አስወዳለኝ፣ ሚልህ አለኝ፣ ኩርኩም አለኝ። እዚህ ጋር ደግሞ ቀረፋ አለኝ። እዚህ ጋር ማጂ አለኝ ማለት ነው። እና እነዚህ ናቸው አብሬ ያስገባቸዋለሁ። ከዛ አንድ ላይ አዋህዳቸዋለሁ። አንድ ላይ ይዋሃዳሉ። እንዳይ ከተዋሃዱ በኋላ አሁንም እዚህ ጋር ምን አለኝ መሰላችሁ? በቅዶንስና ኩስበር፣ በቅዶንስ ኩስበር ሁለት አይነት አለኝ አስገባለሁ። እዚህ ጋር አሁንም ሁለት ማንኪያ በዚህ ማለት ነው። ሁለት ማንኪያ ዘባዲ እጨምራለሁ ማለት ነው። ሁለት ማንኪያ ልባቸው ሁለት ማንኪያ ዘባዲ ጨምሬያለሁ። አራስ አንድ ላይ አደባለቃለሁ ማለት ነው። በጣም ነው የሚጣፍጠው እውነት ለመናገር ማለት ነው። ብሪያኒ ያለ ዘባዲ ምንም ጣዕም አያመጣም ማለት ነው። እዚህ ጋር ሽንኩርቴ ላይ ትንሽ ተጨመረበት። ኋላ ደግሞ ይሄ ሮዝ ላይ አስገባዋለሁ። ብሪያኒ ከዘባዲ ጋራ ነው ማለት ነው። በጣም የሚጣፍጠው እውነት ለመናገር ዘባዲ ከሌለው ብዙም አይደለም።
ተመልሰን ደጃጃችን በዚህ መልኩ ይበስላል። ያለ ውሃ ነው። አሁን ደግሞ ሮዛችንን እሺ ውድ ቤተሰቦቼ ሮዜ በዚህ መልኩ በስሎልኛል። እዚህ ጋር ደግሞ ይሄ ወረቀት አንጥፌ ይሄ ወረቅ ዝብዳ ሄዶታል እዚህ ሀገር። ይሄ ወረቀት ለጠጅን የታች በኩል እንዳይዘባችሁ ብታናጥፉ በጣም አሪፍ ነው። እንደዚህ ሽንኩርት በትኜበታለሁ። አሁን ደግሞ ሩዜን አነጥፋለሁ ማለት ነው። እዚህ ጋር እኔ እንደዛ በዚህ ታሪክ ነው የምሰራው ማለት ነው። እርግፍ እንደሌለኝ እርግፍ ብሎ በማይያያዝ ሁኔታ አድርጌ በዚህ ታሪክ ነው የምሰራው ማለት ነው። እና እዚህ ጋር እንደዚህ ሩዜን ፈርሼ በዚህ መልኩ ሩዜን ፈርሼ ከዛ በኋላ ደግሞ ደጃጄን አምጥቼ ያውላችሁ። ደጃዡ እራሱ አልተፈራከሰም። በጣም አሪፍ ሆኖ ነው በስሎ የጠበቀኝ ማለት ነው። አያችሁት? ደስ በሚል ሁኔታ እንደዚህ አረጌ አስቀምጣለሁ ማለት ነው። አሁን ደግሞ መረቅ አጠጣዋለሁ እንደዚህ አረጌ። ይሄ ውሃ በራሱ ውሃ ነው የሚበስለው ማለት ነው። ትንሽ ሞቅ ያለ ውሃ ሩዝ ርጥብ እንዲያደርግላችሁ ትንሽ እንደው ብዙ ከበሰለ በኋላ ትንሽ ሞቅ ያለ ውሃ እንትን ትሰጡታላችሁ። አሁን እንደግሜ ሩዜን አነጥፋለሁ። እዚህ ጋር በሽንኩርቱ ትንሽ እንደዚህ ያደርግበታለሁ። ግን ደግሞ ኩስበርና በቅዶንስ አለኝ ትንሽ እጨምርበታለሁ። የቀረኝ መረቅ ደግሞ ጨርሼ እንደዚህ ያጠጣዋለሁ ማለት ነው። እንደዚህ ያጠጣዋለሁ። በዚህ መልኩ ጠጣች። አሁን ደግሞ የቀረው ሩዝ ሁሉ ወደ ላይ ተደርጎ ሁሉም ነገር በስሏል። አሁን ብቻ ትንሽ ከድኜ ትንሽ ሁለት ቁጥር ከፍቼበት እሳት አስቀምጠዋለሁ እንጂ በቃ ጨርሰዋል ማለት ነው። እሱ አሁን በስሏል። ሁሉም ነገር ያለቀለት ነገር ነው። በሁለት ቁጥር አስቀምጠዋለሁ። ክዳን አለው፣ እከድነዋለሁ። አለቀለት ማለት ነው። እሺ በጣም በሚያምር ሁኔታ በጣም ነው የሚጣፍጠው። እና ይኸውላችሁ አሁን ምን አረግለታለሁ መሰላችሁ? እዚህ ጋር ዛፈራን አለችኝ በውሃ ትንሽ በጭብጨታለሁ። አንድ ላይ አረጌ አረግላታለሁ እንደዚህ ከፎቅ። በጣም ነው የሚያሳምራት ማለት ነው። ከለርም ይሰጣታል፣ ጣዕምም ይሰጣታል። ዛፈራኑ ማለት ነው ለውጣ ማለት እና እንደዚህ አረጌ ትንሽ ሳይበዛ ዛፈራን ማለት ለሆድም ራሱ በጣም ነው የሚጠቅመው ማለት ነው። ዛፈራን ይጠቅማል። እዚህ ጋር ደግሞ ምን እሰርቼለታለሁ አንድ ላይ ተደርጎ በቅዶንስ፣ ኮስበር፣ ሒያር አንድ ግማሽ ሒያር እና አንድ ራስ ቱም፣ ዘባዲ፣
ፍልፍል አርጌ ፈጭቼ ያለው 3 ነው። አብረው ነው የሚበሉት ማለት ነው። እንደዚህ ከሩዝ ጋር አድርገው ይበሉታል ማለት ነው። በጣም ነው የሚጣፍጠው። እውነት ለመናገር 3 ሰርቼለታለሁ ነው ማለት ነው። እሺ